ቀን መሸኛ ቅኔ የሚል ግጥም ከዚህ የኔ ቢጤ ሰማይ ከሚል የግጥም መጽሐፍ ላይ አነብላችኋለሁ። የግጥሙ ጸሐፊና አንባቢ መስፍን ወንዶሰን። ቀን መሸኛ ቅኔ ግጥም እንጽፍ ነበር መልከኛ መልከኛ በዚያ ደግ ዘመን የተባረክንኛ። ዛሬ ዘመን ከፍቶ ውቃቢ ተገፈን ቅኔ መዝረፍ ቀርቶ ቀን መርገም ተረፈን። እዩት ህዝቡ መሃል ቅኔ ያጣ ጆሮ ግጥም የጠማው አፍ በእኛም አትፍረዱ እኛ ብንጻፍ። እንደዚህ እንዲሆነ የልጅነትን ወግ የልጅነትን ጣም በግጥም ልንቀምም ፊደል ስናባብል ቃል ስናሽኮረምም ምን እንሰማለን? የአፍሪካ ህፃናት ገና ንፍጣቸውን በወጉ ያልጣሉ ነፍጥ አንጠለጠሉ ሲባል ይህንን ስንሰማ ዋ የዛሬ ልጅነት ማርሴሉት ግራዋ ብለን ከማላዘን ከመቆዘም በቀር ስንኝ ታህል ስንኝ አልቋጠርንም ነበር። በደጉ ዘመን ግን ግጥም አምርተናል ባያሌው ዛሬ ቀኑ ጠሞ ቅኔ ጠማው ቆሌው። ደግሞስ ምን ይጻፋል? የኮረዶች ዳሌ ተሞናደለ በሚረጨው ውበት ኗሪና ማለለ ብለን እንዳንገጥም ዳሌ አባሞን ዳሌ ተራራው በዚህ በእኛ ዘመን ውበት መርጨት ትቶ ፈስ መዝራት ነው ስራው። ታዲያ ምን ይገጠም ምን ይስራ ገጣሚ የሚታየው ሁሉ ውበት የለሽ ቋሚ። ደግሞ ይሄን ትተን ለተፈጥሮ አድልተን ተፈጥሮ ሞላላት እንደመም ጎበዝ ወፎች ሲዘምሩ ዛፉ ሲወዛወዝ ብለን ስንጀምር አፍ አውጥቶ ዛፉ አዛዥ ነፋስ በሽውታው ጉልበት እየገፈተረኝ ስወዛወዝ ጊዜ ዳንሰኛ መስላለሁ ዳንኪራ ያማረኝ ይላል በማላዘን ዛፉ ሆደ ቡቡ። ወፎች ተቀብለው ይህን ሲያራግቡ ነፋስን በዜማ ፊት እንዳላጀቡ ነፋስ ሹመኛው ነው ዛፍ አሸርጋጅ ዜጋ እፍ ሲሉት ወዲህ እፍ ሲሉት ወዲያ በከንቱም ይላጋ ይላሉ በጩኸት ጩኸታቸው አይጥም። ታዲያ በዚህ መሃል ከየት ይፈለግጥም? ወፎች አይዘምሩም ዛፎች አይደንሱም ነፋሳት ጠግበዋል። አረ የግጥም አምላክ ለፍርድ ተሰየም በችሎት ላይ ዋል ብለን ጮ ይህን የኛን ብሶት የግጥም ጦት እንባ ታዝበው አበው ገጣሚያን በኢየሱሳይ ብላት መቃብር ፈንቅለው ይናገሩ ጀመር። እነሱ ሲያወሩ ነጎድጓድ ከሰማይ ያስተጋባ ነበር። እናም እንዲህ አሉ። መጽሐፉ እንዲናገር በመጀመሪያም ቃል ነበር። በዚያ ቃል ግጥም ስንጥፍ ዘመን አዝማናት እልፍ። በአንድ ቃል ሺህ ግጥም ማምረት ይመስል ይሆናል ተረት። ተረትስ ይሄኛው ዘመን ይሄ የናንተ ድሪቶ ሁነኛ ቅኔ ያጣ ቃሉ ካሸዋ በርክቶ። እንዲህ ሲሉን ከፋን ሲከፋን በረታን። አልቃሾች ለቋሚ ብላሾች ለሙታን ሆነን አንታይም በሚል አንዳች ወኔ እንጫጭር ጀመር ቀን መሸኛ ቅኔ። እንደዚህ የአፍሪካ ህፃናት ነፍጥ ሲተኩሱ ድድውዱ ደንደሳም ዳሌዎች ያላሳብ ሲፈሱ ድድውዱ የንፋሳት ጥጋብ በዛፎች ጆሮ ላይ ድድውዱ አበው ሲናገሩ ነጎድጓድ ከሰማይ ድድውዱ ድው ነው ድድውዱ ሁለለት። ይህ ለኛ ቅኔ ነው ይህ ለኛ ሚስጥር ነው ለምለም አብቃይ አለት። አመሰግናለሁ። መስፍን ወንዶሰን የኔ ቢጤ ሰማይ ከሚለው የግጥም መጽሐፍ